ሰላም ቤተሰብ እንዴት ናችሁ? አትጠገብ ነኝ። ዛሬ ደግሞ ወንድሞቹና ጓደኞቹ መጥተዋል። ምን እንደሚሉ አብረን እንከታተል። እሺ እንግዲህ ልጃችን ኪያዬ አሁን የመጣንበት ጉዳይ ሁሉ ነገር ሰምተነዋል እና በተረፈ እሱም ወንድማችንን ሰድበናል። መቼም በህይወት ላይ ብዙ ነገርና ብዙ ፈተና ያጋጥማል እና ሁሉ ነገሮችን አስተካክላችሁ ልትቀጥሉ ነው። አመችም በህይወት ጉዳይ ላይ ብዙ ነገር ያጋጥማል። እሱም አንቺንም ታይ እሱንም ታይ ብለን ለናስታርቅ መጥተናል። እንደጎዳሽ እናውቃለን። ሁሉ ነገር አስተካክሉ ያለው ነገር ካሁን በኋላ ሁለተኛ ጥፋት ላይ አጠፋ እሱንም መክረነዋል። ዝሮ ኪያዬ ዝሮ እሱም ጥፋቴ ነው እንግዲህ ያለውን ነገር አስተካክላለሁ ይቅርታ በለኝ እያለ ነው እና ዝሮ እንግዲህ በኋላ ያለው ስህተት ማድረግም ስህተቴ ነው ተሳስቻለሁ ማለት ይቅርታ እየጠየቀች ነው። እንግዲህ ሁሉ ነገር እንትን ብላችሁ እንድትቀጥሉ ነው። አይክሮስ ሰው ሲኖር አይጣላም ይባላል። ይጣላል ይለያያል። ብቻ ግን መለያየት እንዳለ ሁሉ ዋና መገናኘት መታረቅ ማለት ነው። እኛ እንደ ወንድም ጠንበስ ምንገና እንድታረቁ አብራችሁ የጀመራችሁት ህይወት እንድትቀጥሉ ነው። አንቺ ምንም ጥፋት የለብሽም። ጥፋቱ እሱ ጋር ነው። ልጃችን ወንድማችን እንዲያስተካክል ካሁን በኋላ ምክርም ሰጥተናል። ዝሮ ይቅርታ እያለ ይቅርታ አሁን እኮ እኔ ይቅርታ ማለት ምናምን አይደለም። ከቤተሰብ ከደረሰ በኋላ ከሆነ የሆነ ነገር ከወጣ በኋላ ይቅርታ ምንድነው? ይቅርታ ዝሮ ጥፋቴ ነውና ዝሮ አሁን የመጣንበት ነገር ሁሉም ስህተቱንም አንድ ነገር እስካሁን ድረስ አንድ ሰው የሆነ ነገር ካለ ለማስተካከል መጀመሪያ ይሞክር ነበር። ግን ጥፋቱን እንዳይደረግ ነው የተጣጣፈው። ሲቀጥለው በእናንተ ቦታ አርጋችሁ ራሱ ብታዩት በዚህ ልክ የሆነ ነገር ላይ ሚዲያ ላይ አውጥቼ መናገር የፈለኩት ነገር ቢኖር እንትን ነው የሆነ የማይደረግ ነገር ስላደረገኝ ነው። አንደኛ ይሄ ነገር ከቤተሰብ ደርሷል። ምንም የሆነ ማስተካከለው ነገር ቢል ምን አድርጌ እንደማስተካከለው አላውቅም። ቤተሰቦች ከኔ ሳይሆን በሚዲያ አይተውታል። ዛሬ ጨርሼ ልናገር ነው የነበረው። እሱ ውጭ ላይ አሁን ራሱ እንደዚህ ቢላ የራሱ ጉዳይ እንደዚህ ነው የሆነ ነገር ያደረገ ነው። እኔ ችግር የለብኝም። ልክ እንደ አንድ ሴት በቃ መፈተን ስላለብኝ ተፈትኛለሁ። ይሄን ነገር ማለፍ ስላለብኝ እየሞከርኩ ነው። እንደሚያጠፋ ማቃለሁ። ይሄ እንደዚህ ያለች ነው እሷ እንደዚህ ብላ እሷ እኮ እንደዚህ ነው ማለት አይጠበቅበትም። እኔ እሱ እንደዚህ አድርጎኛል እንደዚህ እያደረገ ነው ማለትም አልፈልግም። ምክንያቱም ብዙ ወንድሞች አሉ። ስለማንም ገበና ማውራት አልፈልግም። አብረህ እያለህ ያደረከውን ነገር የሆነ ነገር የተፈጠረውን ነገር እንደዚህ ብለህ ነው ሚዲያ ላይ የሚያወራ ነገር በጣም ብዙ ነገር አለ። ቤተሰቦችን ባሰልስቷቸው ልክ ነው ያስቀየምኩት። ማስተካከለው ነገር ያለኝ አይመስለኝም በእኔ በኩል። ምክንያቱም ከትልቅ ስለደረሰ እና ልክ እንዳወራችሁት አይነት እንደዚህ ተለሳልሶ የሚታለፍ ነገር አይደለም ያደረገው ነገር። ምናልባት ራሱ ያልነገራችሁ ነገር ሊኖር ይችላል። የራሱን ቀለል አድርጎ የሆነ እንደዚህ ብሎ እንድታልፉት ብሎ ያወራችሁ ነገር ሊኖር ይችላል እንጂ ብትሰሙት ራሱ ለመምጣት ተሳቀቁ ነበር ይመስለኛል። እንደዛ ትክክለኛውን ነገር እንትን አላለም። በዚህ ልክ ደግሞ ዋሽቱ አስፈላጊ አልነበረም። ባህላችንም ወጋችንም አይደለም። በስነ ስርዓት መጥተህ ለምነህ ብዙ ነገር አድርገህ ብዙ ነገር ከሆነ በኋላ ያ ሙሉ ለሙሉ ጥፋቱ አንቺ ላይ ሳይሆን እሱ ነው ጥፋተኛ እና ጥፋቱን አስተካክሉ አንቺ ጋር በህይወት እንዲቀጥል እኛ የምንፈልገው የሁለታችሁ እንዳትለያዩ እና እሱን ነው እኛ ሐሳብ። እንደ ወንድም ግን ግልጽ ያልሆነ ነገር የተደበቀ ነገር እንዳለ እየነገረችኝ ነው ብዙ ጊዜና ወይ ምናልባት ጊዜ የምትፈልጊ ከሆነ ከራስሽ ጋር የምታስቢበት ከሆነ እኔ እንደማንኛውም ሰው ተጋደለ ምንም ማለት ምርቅ ነው ዙሮ ተዘዝሮ ማለት ነው ወንድሞች። ከዛ አንፃር ያለውን ነገር ጊዜ የምትፈልጊ ከሆነ ጊዜ ፈልጊ ያስታስቢበት ትመጣላችሁ ምት ከሆነ እንደዛ ብታደርጊያቸው አይሆንም ከሆነ ልጆቹንም አለማንገላታት ይመስለኛል። እሱ የሱን ጥፋት ብቻ ሳይሆን ማየት ያለብሽ እኛንም ማየት አለብሽ። ይያይ በቃ ዙሮ ማለት ነው በቃ ጥፋቴን አጥፍቻለሁ ይቅርታ በለኝ አውግልቦቷ አልወደቅ እኔ ሚስቴን እወዳታለሁ በቃ
ከጉልበቱ አልወደቅ አሁን እየጠበቀ ያለው ማለት ነው። ይሄ በጣም ማከብራችሁ ባይዘው ለእናንተ ስል ነው በዚህ ልክ ማወራችሁ እንጂ ማወራት ፈልጌም አይደለም። ምንድነው ማለት እንዴት ነው ማለት ነው ይቅርታ ጠይቆ ምናምን በቃ የሚያስተካክለው? እናትና አባቴ ጋር ደርሷል። ቤተሰቦች ሙሉ ጋር አዋርዶኛል እኮ እኔ ጭራሽ ሙሉ ሌላው ቀርቶ እናትና አባቴ ጎረቤት ባደኩበት ሀገር ያን አረ እሷማ ተብይኩ ተዋርጃለሁ። ከኛ ከጓደኞቹ ከወንድሞቹ አልፎ እኮ ትልልቆቹ መጥተው ያለውን ነገር ያስተካክላሉ። ለኛ ስትይ ይቅርታ ተባባሉ። ግዴታ አንድ ሰው ያጠፋን ብቻ ሳይሆን ተበዳይም እኮ ይቅር ይባላል። ጊዜ ከፈለግሽ ነው እኔ ሲጀመር ይሄን ነገር ማስተካከልበት ይስተካከላል ብዬ ማስቢም አይደለም ወስኜበት ነው። ሁለተኛ የሆነ ነገር የሆነ ማለት የሆነ ስተት ላይ ላለመግባት ወስኜ ነው ወጥቼም የተናገርኩት። ቢሰሙትም ባይሰሙትም በቃ አሁን በኋላ ምን ነገር አይሆንም ብዬ ነው ያደረኩት። ዞሮ ሚስቴን በድያለሁ፣ እከሳለሁ፣ አወርዳለሁ፣ ሁሉም ነገር ይቅር ትበለኝ እና ደግሞ ዞሮ ሰው ሆኖ ማያጠፋ የለም። አጥፍቶም ሊሆን አጥፍቷን በትክክለኛ አይደል ጥፋቴንም አጥፍቻለሁ እያለ ነው በቃ እሱ እሱን ይቅር ለማለት የሆነ ነገር ለማለት እኔ ምንም በቃ በዚህ ሰዓት ላይ እንዳበቃ ነው እንጂ የማውቀው ይቅርት ተብሎ ከስንት ቀን በኋላ ተመጥቶ እንደዚህ ነገር ይሄ ይስተካከላል የማይሆን ነገር ነው። ግሪኛ ምን ታደርግልን? እኛ እዚህ ድረስ መተን ለኛ ስትይ በቃ እሱ በድሎሻን አስከፍቶሻል። ለኛ እስቲ ግሪኛ ምን ታደርግናለሽ? ጊዜ ይሉሰድና ራሴ ጋር ነው ለስተበው ጋር አውርቼ የሚሆነውን ነገር ካለ የሚስተካከል ነገር ካለ እነሱ ጋር ተማክሬ ማሳወቅ ነው።